በኢየሱስ እመኑኝ የምሬ ነው የምላችሁ ሩታ እያበደች ትመጣለች ሄርሜላ ቤት ጠብቁኝ ምክንያቱም ብዙ የሰማቸው ነገሮች አሉና በዚህ አጋጣሚ ግን ወንድሜ እንደዛ አፍዝዛችሁ አድንግዛችሁ በቃ ዙር ስትለው ይዞራል በቃ ማሽከርከር ነው ምክንያቱም በራሱ ምንም ማለት ማሰብ አይችልም አብርሃም ከራሱ ጋር ቢሆን ኖሮ ራሱን አውቆ ሩታ ጋር በሄደበት አሁን ላይ ሄርሜላ ቤት ሲሄድ አልሄድም ይል ነበረ ድፍረት ወይኔ ድፍረታችሁ ወይኔ ሩታና ኤፍሬም አሁን ምን እንደምትሉ ማወቅ ነው የምንፈልገው አናቃለን ለመፈለግ ትመጣላችሁ በደንብ አርጋችሁ ሄርሜላ ቤት ነው የምትመጡት ምክንያቱም ሄርሜላ ከዚህ በኋላ አትለቅላችሁ ዋና እጇ ላይ መግባት ነው ዋናው ቁም ነገሩ ገባችሁ እናንተ ሲጀምር ምንም ነገር አይገባችሁም ኤፍሬምና ሩታ ምንም ነገር አይገባችሁም አሁን ግን በሄርሜላ እጅ ቁጥጥር ውስጥ ገብቷል አብርሃም ማለት ነው ምንድነው የምትሉት የዛኔ የምትሉሉን ነው ማየት የምንፈልገው ማለት ብቻ ግን ወንድሜ ብትለቁት ደስ ይለኛል እሱ ከወደደው ሰው ጋር እሱ ወደ ቤት ይግባ ሄርሚ ይኸውልሽ በየትኛውም ታሪክ አንድ ሰው ቢመጣ አንድ ሰው ቢደውልልሽ ስልካችሁን አሁን አብርሽ ስልክህን አውጣና ፍላይት ሞድ ማለት ትችላለህ ዝጋው በቃ ቤት ይግቡ ሀማ ቤት ይግቡ ቤት ይስከፋችሁ አብርዬ ምን የምትፈልገው ነገር አለ ምን እናመጣለን ወይ ደግሞ የሚቸግር ነገር ካለ አሁን እዚሁ ነግረህን ያለውን ነገር ማስተካከል እንችላለን ኤፍሬምና ሩታ በድንገት እንዳይመጡ እናሳውቃቸው አብርሽ የተነጋገርን አይደል ቅድም ነገርንህ አይደል በቃ ክብር ይገባችኋል ካለው ሰው ጋር በቃ ቁጭ ብሏልና እናንተ ብትለቁልን ደስ ይለናል ለማለት ያክል ነው ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ የኔ ማሮች በያላችሁበት የዓለም ዳርቻ ብዝት ይበል እያልኩኝ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁኝ ሰሞኑ ትንሽ እያመመኝ ነው እኔም ልጄ ማለት ነውና ጉንፋን ኃይለኛ ጉንፋን ይዞናል ያይኖ ከገጠር ነው ያመጣ ነው ለቅሶ ነበርና በጣም ኃይለኛ ተውኝ አልኳችሁ ማርያምን ገና እያወራችሁ ራሱ ይነቃነቃል ስለዚህ ያለኝ አማራጭ እናንተ ጋር ሆኜ ያው እንደዚህ ማሰር ነው እና እንደዚህ እናስርና እናወጋለን ማለት ነው እኔ ምለው ትላንትና ማን ነው እንደኔ ያሳቃቻችሁ ሄርሜላ ማርያምን እኔ በቃ ብቻ ግን ቪዲዮ እያየን ነው እንትን የምንለው ያው ትንሽ ያመመኝ ነው ሶሪ ብቻ ግን ያው እንደዚህ ማርጌ ቢሆን ችግር የለውም ያ የሄርሜላ ደስታ የሚያስደስታችሁ ሰዎች በጣም ብዙዎቻችሁ አላችሁ ከኔም ጭምር ይሄ ቪዲዮ ላይክ በማድረግ ጀምሩ ላይክ አድርጉት ስለምታበረታቱኝ ቴንክ ዩ ሶ ማች እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ በጣም የምወዳችሁ ላይክ አድርጉ አሁንም ቪዲዮቼ አዲስ ነገሮችን መምጣት እየፈለኩኝ ብቻ ግን አይመቻችም ታውቃላችሁና የኔ ማሮች ከይቅርታ ጋር ሁላችሁም ቪዲዮቼ ላይክ አድርጉ እንግዲህ እስኪ ሄርሜላ ወንድሜ የለም ማለት ይቻላል እግዚአብሔርን የለም ራቀኝ ነው ያራብለም እግዚአብሔርን ማመን አልችልም ማለት አብሽታ በደንብ ናፍቆትሽ ሄርሜላ እመቤቴን ያልሽው ሄርሜላ እመቤቴን ያልሽው ኦኬ ወይኔ ያልከው አብሽ ወይኔ ያልከው የኔ ፍቅር ማርያምን እኔ ያሳቁ ማለት ነው ሁለቱ ወንዶች ናቸው ያብሽ ጀለሶች ጥሩ ታውቴ በጣም ማፊያ ነው ይሄኛው ማለት ነው ያስቀኛል እኔ ራሱ መንገድ ላይ ሳይሆን ሞተር ላይ በባጃጅ እብድ ነው በሉት ይሄኛው ነው ማን ነው ስሙ ዳስታን በማርያም እሱን ታዩ ለነገርሽ ያለኝ በቃ ስንጀምር እየጠበቅ ነው የነበረው አጠባበቅ ይከብድ ነበር ሄርሜላ ምን ነው ማስ ይደወለልሽ እግዚአብሔር ነው ይቀልዳችሁ ቢኒ በነገራችን ላይ ሄርሜላ ጨረሳችሁ ሄርሜላ አብርሃምን በመሳም ጨረሳችሁ ፍትህ ለሩታ አሁን ይመጣልሻል ወይ በኋላ ወይ ኤፍሬም ወይ ሩታ እንዴት ብላችሁ ነው እናንተ ከሩታ ነጥላችሁ እንደዚህ ገምጣ እስከምትጨርሰው ድረስ መግመጥ አስባችሁታል
አስባችሁታል? አለቀቀችውም እኮ ማለት ማፍቀር ለካ እንደዚህ ያደርጋል። ኦ ማይ ጋድ ማርያምን ማፍቀር እንደዚህ ያደርጋል እንዴ? ይመቻችሁ። ብቻ ግን ተመችቶኛል። እግዚአብሔር ነው ይቀልዳችሁ ቢኒ መሰለኝ ነው ይቀልዳችሁ ዳረካ ሲዞር ረቦታ አረጋችሁታ ወንድሜ። እንደዛ ጀግና ወንድሜ እንደዚህ አፈዝዛችሁ አደንግዛችሁ እናንተ ሴቶች እንደው የስራችሁን ይስጣችሁ። የምሬ ነው የስራችሁ ይስጣችሁ። እንደዛ ስንት የሚያወራው በቋም ቆፍጠን የሆነው ወንድሜ አሁን እናንተ እንደዚህ ስታሽከረክሩ ሲሽከረከር ሮቦት እኮ ነው ያረጋችሁት። ሮቦት ወይኔ ወንድሜ ወይኔ አሳዝናል። ለማንኛውም እንዴት እንደምታሽከረክር ማርያም እኔ በሷ ነው የሳቁት፣ በወንድሜ አይደለም ግን በሷ ነው የሳቁት። በሄርሜላ ማለት ነው። በሄርሜላ ከረሜላ ግን የሩታ ነገር አላውቅም እኔ። የሩቲ ላንቺ ነገር እኔ አይኖ አውቃለሁ። በቃ እስካሁን እኔ ነበረ ምናምን ያልሽበት መንገድ የተሳሳተ መንገድ ነው። ምክንያቱም እንደዚህ አድርገሽ ወንድሜ ኦ ማይ ጋድ ሶሪ ብቻ እሱን ተይው። እሱ የሚነገር ነገር አለ እንደምንጠብቀው እንደምንፈልገው ታውቂያለሽ አይደል? በቃ ያንን ነገር እያደረግን ነበር እስካሁን ዝም ያለ ይሄን ነገር አንቺ ጋር እስክናመጣ ድረስ ያለው ነገር ከሱ ነው። ሁሉ ነገር ጨርሰናል። አብሽ ነገራት እና የሚለው መንገድ ላይ ብቻውን በቃ ከቤት ሲወጣ አገኘ ነው። ቀጥታ ብዙ ነገር ነው ያወራነው። ብዙ ነገር ከአንቺ ጋር ከመምጣታችን በፊት ያው ብዙ ነገር እያወራን ስለነበር ሁሉም ነገር እንትን እያለ ነው። በቃ እያመነ ነው። በቅልፍ ልቤ አይደለሁም ወይ በቅልፍ ልቤ አይደለም። በምንም ተአምር አይደለም። ከልባችሁ ነው እንደዚህ ያደርጋል። ምንፈልገውና ምንጠብቀው ቀን ስለነበረ ነው። ታውቂያለሽ በህይወቴ እንደ ዛሬ ቀን ደስተኛ ሆኜ አላውቅም። እግዚአብሔር እኔ ራሱ አፈዘዘችኝ እኮ እግዚአብሔርን። አብሽ ቅድም ያወራነው ነገር ምንም እኮ ችግር የለውም። አሁን ብትነግራት ምንም እንትን እንዳትል እንዳይደብር እንዳትከፋ ምናምን ምንም እንዳይከፋ አሁን ወደ ቤት እንገባለን። እሺ አሁን ከሄርሜላ የሩታ መልዕክት ደርሷታል እንበልሽ። ከሄርሜላ ጋር አድረዋል። ከዛ የሚመጣው ቪዲዮ ደግሞ ሳሉት በጭንቅላታችሁ። ምክንያቱም ሩታ እነዛ ይዛው ከዚህ በኋላ አሪፍ ጊዜ የምናሳልፈው ምናምን ብለን እንግዲህ እኛም አይተናል አይደለ? ሰው እንደዛ የሆነውን ባሏ እጇ ውስጥ አስገብታ አሁን ላይ ይሄ ነገር ሲፈጠር ምንድን ነው የሚሰማት ብላችሁ ለእናንተ ቲንክ ማድረግ አለባቸው። ምክንያቱም ሩታን አስቡት፣ እሳት ለብሳ እሳት ጎርሳ ነው የምትመጣው። ምክንያቱም ባሏ ነው እንግዲህ ባሌ ነው ብላ እንደዛ አረጋ ወንድሜ እንደዛ ደንግዛ እንደዛ ካደረገችው በኋላ ያሁን ተቀማች። ከዛ በኋላ ምንድን ነው የምትሉት? እዛም ትክክል እዚህም ትክክል ያላችሁ ሰዎች ምንድን ነው የምትሉት? እኔ የእናንተ እንትን ነው መስማት የምፈልገው። ማለት እዛ ጋም ኮመንት ትክክል፣ እዚህ ጋር ሉታ ትክክል፣ የፈለገችው ነገር ብትሰራ ትክክል። ይኸው አሁን ባሏ ቀሙባት እኮ። ከእነዚህ አይነት ውርደት እግዚአብሔር አምላክ ይሰውራችሁ። የምሬ ነው። አይነው ምሳሌ አብርሃም በትክክል ባይሆን የሄርሜላ አይን ማየት አይፈልግም በዚህ ሰዓት። ገባችሁ? የሄርሜላ አይን ለሰከንድ ማየት አይፈልግም። ለምን ይመስላችኋል? ማለት ኖርማል ቢሆን ኖርማል ሆኖ ከሩታ ጋር ሆኖ ከዛ በኋላ አሁን ደግሞ ሄርሜላ ጋር ወደዚህ ሲመጣ አልፈልግም የሚል ነበረ። ምክንያቱም እኔ በጣም ብዙ የሚነገሩ ነገሮች አሉ። አይነው በጣም ብዙ የሆነ የሚያስጠላ ነገሮች አሉ። ማለት ለኛ ለእንትን እንኳን የማይመች እዚህ ጋር በዚህ ወይ ማርያም ስማይ ነው ታያቸዋል። እና ቆሻሻ አይደለም እናንተ እንኳን እንትን እንዳትሉ። እና አንዳንዶቻችሁ የሩታ ፎቶ አርቃችሁ የምትሳደቡ ሰዎች እግዚአብሔር አምላክ ልቦና ይስጣችሁ። ከዚህ በኋላ እኔ ምንም ይሁን ምንም የአብርሃም ልጅ ሉሌ ሲዘቀዝቁት እናንተ ከሴት አልተፈጠራችሁ። ከሩታ ከአብራኳ የወጣ ልጅ እንደዛ እየዘቀዘቃችሁ እንደዛ እያረጋችሁ እኔ ህሊና የላችሁም እንዴ? አሁን ዛሬ ምንድን ነው የምታደርጉት? ወይም አብርሃም ነው ወይም ሌላ ሰው ነው የምትዘቀዝቁልን ወይስ እንዴት ነው? አልገባኝም። ያኔ ሲያንገላቷን ሲጫወቱባት አብሺ አልነበርክም። በቃ ብዙ ነገራቶች እንደከበዱ እርግጠኛ ነበርክ። እኛም ስላየን እንደዚህ ጠብቀን ፈልገን ስላገኘን በጣም ነው ደስ ያለን። እግዚአብሔር ምንም ዋጋ እንደሌለን ነበር እየቆጠርን የነበረው ራሳችንን ማለት ነው።
ያለወራነው ነገር በቃ ተረጋጊ ሄርሜላ። አሚሮ ማለት በነገራችን ላይ በጣም እብድ የሆነ ልጅ ነው በነገራችን ላይ ማለት ነው። ሁሉም ዘመዱ ነው። ሁሉም በቃ አይደለ እዛም እዚህም ያለ ልጅ ነውና በዚህ አጋጣሚ አክብሮቴ ላደንቅህ ፈልጋለሁ። ምክንያቱም የአብርሃም ወንድም ከጎኑ ስለነበርክ ደስታ የሚያስደስተው ነገር አውቀህ ራሱ ጋር ስላደረክ እና የእብድ ልጅ ነው በነገራችን ላይ እና ያስቀኛል። ደግሞ እሱ ሁሉ ነገር ስለወራ ነው ካሁን በኋላ ወደ የትኛውም ቦታ እንደማይመለስ እርግጠኛ ገብቶሻል። ያወራችሁት ነገር አለ? አዎ ብዙ ነገር አውርተነዋል። እኔ ጋር ከመምጣቱ በፊት በቃ አንቺ ጋር እንዳለ ማንም አያውቅም። ራስሽ አንቺ ማድረግ እና እኛ እንደዚህ እንበለሽ እንደርሚ ይኸውልሽ የሆነ ነገር አድርገሽ እስከ ነገ ጠዋት አንቺ የሆነ ነገር አታደርጊ። አሁን ግዴታ እንደዚህ እንበለሽ አይባልም። እኔ ጋር መሆኑን አሁን ማንም አያውቅም። ደብቀን ያመጣ ነው በቃ አለ ደውሎ ማውራት ይችላሉ። ግን አሁን አንተን ስትገባ ቤት ያለው ስልክን ብትዘጋው ምንም ችግር የለውም። ሌላ ነገር ሆኖ አይደል እንድትበጠበት ስለማትፈልግ ሄርሚዬ ስልክሽን ዘጋግተሽ ምናምን ያለውን ነገር ዛሬ በቃ እራሱ ፏ ብሎ ቀለል እንዲለው ሁሉም ነገር እንድታደርግለት እንፈልጋለን። እዚህ ጋር የቀለጠው መንደር ይልሃል። የቀለጠው መንደር ማለት ይሄ ነው። እኔ የሩታ ሪያክሽን ማየት የምፈልገው የኤፍሬም የሩታ አንዳንድ ነገሮቻቸውን ማየት ፈልጋለሁ። የምሬ ነው። በቃ ምን እንደሚሉ ምን አይነት እሳት ነው የወረደበት፣ ምን ተአምር ነው የተፈጠረው። አይኖ ይመጣሉ። በትክክል ነው ሄርሜላ ቤት ሩታም ትመጣለች፣ ኤፍሬም የሚመጣል ሄርሜላ ቤት ማለት ነው። ገባችሁ? ይሄን ነገር እንድታስታውሱ